ሰላም የዩቲዩብ ቻናል ቤተሰቦች፣ እንግዲህ በዛሬ ቪዲዮ ይዤላችሁ የመጣሁት ኮንዶሚኒየም ኮኔክሽን ነው። ወደ ሳይታችን እየሄድን እንገኛለን። ስራውን እየሰራን አንዳንድ ነገሮችን እንማማራለን ብዬ አስባለሁ። ወደ ጉዟችን ያው ከሰፈር እየወጣን ነው። 49 ደርሰናል ይላል። ዋው ኮንዶሚኒየም ኢትዮጵያ እንደ ጉር ነው እየሰፋች ያለች። ለዚህ የዶሮ ቤት መብራት አንሰራለት። ዝም ብለን እንለጣቸውና የመለየት ስራ እንሰራለን። ይሄ ማለት ቦርድ ላይ ትዝ ካላችሁ ቦርድ ላይ የምትሰሩት ስራ ነው። አንደኛው ጃንክሽን ቦክስ ጋር ስዊቹ ጋር አለ አይደል? የምትሰሩት ስራ ነው። ግን ስዊች በመሬት ስለሆነ አሁን ምንድነው የምናደርገው? እቺ ሰማያዊና ሰማያዊ አንድ ላይ እናደርጋለን። ከዛ ደግሞ ይሄኛውን ሰማያዊና ሰማያዊ አንድ ላይ እናደርጋለን። ከዛ ደግሞ ይሄንንና ይሄንን አንድ ላይ እናደርጋለን። ሶስት አግኝተናል ማለት ነው አይደል? ከዛ ደግሞ ቀጣዩ ፓርት እዛች ጋር አሁን ስፕላይስ አድርጌያቸዋለሁ አይደል? ሶስቱ ረጃጅሞቹ ናቸው እንዴ? ይሄ ሁለቱ አለ እዛ ስፕላይስ ተደረገ። ከዛ ደግሞ ይሄም አለ እንደዚህ ትፈልጋለህ። ከዛ አንድ ቀይና አንድ ሰማያዊ ነው። አንድ ቀይና አንድ ሰማያዊ ነው። ጨርሰን እነዚህ ሶስቱ ተገኝተዋል። እፎየው ግልግል። ከዛ ደግሞ አሁን እነዚህን እናጠጣጠን እናድርግና ቢጫ ገመዱ መገኘቱ ነው የሚፈለገው አይደለ? ሶስቱን ገመድ አንድ ላይ ማለት ነው። አሁን እነዚህ ሶስቱን የት ነው የምንሄደው? ኮኔክሽን ቦክሳችን ጋር ሄደና እንፈልጋለን ማለት ነው። እነዚህ አረጉ ማለት ነው። ለቢጫ ነው ያገኘው እዚህ ነው ሁለት አገኘን አይደል? ከዛ ደግሞ ሌላ ሁለት። ከዛ ይሄም አብሮ ለመፈለግ ሲባል አብሮ ስላለ ጨረስን ማለት ነው። እዛ ኤሪያ ያለውን አግኝተን ጨረስን። አሁን የምንሰራው ስፕላይሲንግ ነው የምንሰራው። እሺ ይሄ የሳሎን ጋሽ ላይ ሶስቱን የሳሎን አንዱን ሪተርን እናድርገው እናድርገውና እነዚህ ሁለቱ ትራቨል ነው። ጨረስን። እነዚህ ሶስቱን ቢጫዎች ኮኔክሽን ቦክስ ውስጥ ነው የምንፈልጋቸው ማለት ነው። ኮኔክሽን ቦክስ ውስጥ እንፈልጋቸዋለን። ከዛ ደግሞ እነዚህ ሶስቱን ሁለቱ አንዱ ፌዝ ይሆንና ሁለቱ ሲንግል ፌዝ እዚህ ጋር ሶስት ስዊች አለ ማለት ነው። ሶስት ስዊች ይኖረናል ማለት ነው። አሉሚኒየም ስዊችና አንድ ፌዝ ይላክና እነዚህ ሁለቱ ሪተርን ፌዝ ይሆናሉ ማለት ነው። ከዛ እዚህ ጋር ደግሞ ሪተርን የሚይዛትን ትሂድ ፌዝም ትሁን ችግር የለውም። አንድ ቱ ይጨረስ። ሁለት ቀይና አንድ ሰማያዊ የበረንዳ እንትንና የዚህ የኮሪደር ኤሪያ ቱ ዌይ ነው ብለን እናስብ። የኮሪደር ኤሪያ ቱ ዌይ ነው። ከዛ እነዚህ ደግሞ ሁለት ሰማያዊ ሁለት ቢጫና አንድ ቀይ የሴንተሩ ቱ ዌይ እዚህ ጋር ይጠፋል ማለት ነው። እነዚህ አሁን የት ነው ያሉት? ሶስት ቀይ አንድ ላይ ነው ያደረግነው። ሶስት ቢጫ አንድ ላይ ሶስት ቀይ አንድ ላይ ሶስት ቢጫ አንድ ላይ ከዛ
ከሶስት ቀዩ አንዱ ፌዝ ነው ብለናል። እዛ ከሶስት ቀዩ አንዱ መልስ ሜትራችንን እንይዝና ኮንቲኒቲ ቼክ ላይ አድርገን ኮንቲኒቲ ሞድ አድርገን አሁን ቀዮቹን ነው የምንፈልገው። ይሄ ቀይ ታገኘ አይደል? እዛ አብሯቸው ሌላ አንድ ቀይ አለ አይደል? ሶስት ቀይ። እነዚህ ምንድን ናቸው? ሁለቱ ላይቶች አንዱ እሳት ማለት ነው። ሁለቱ ሪተርን ናቸው። የፕሮፋይል ላይት እና የስፖት ላይት ሪተርን ናቸው። ይሄ ፌዝ ነው ማለት ነው። ፌዝ ላክ አይደል? ከነማ እነዚህ ናቸው ሁለቱ አይደል? ጨረስኩ። እነዚህ እንዳረሳቸው የስፖት ላይት እና የእንትን ላይት ሪተርን ናቸው። ከዛ ደግሞ እዚህ ጋር ምን አለ? እዚህ ጋር ምን አለ? ሌላ ሶስት ቢጫ ነው አንድ ላይ ያደረኩት። እዛው ጋር ሶስት ቢጫ አድርጌያለሁ። እዛው ጋር ሶስት ቢጫ አድርጌያለሁ። ይሄ ሁለቱም አንድ ተገኘ። ከዛ እነዚህም ተገኙ። እዚህ ጋር ሁለት ቢጫ አንድ ላይ አድርጌያለሁ። ከዛ ይሄ አብሮ ከነዚህ ጋር ነው ማለት ነው። ይሄ የሳሎን ቤቱ መነሻቸው ከቀይ ጋር ወይ ከሰማያዊ ጋር ይኸው ሪተርን ከዚህ ውስጥ ነው የምንፈልገው። ፌዝ ልክ ያለው አይደለ? አሁን ምንድን ነው የምንሰራው? አይደለ? አላገናኘንም። ትራቭል አላገናኘንም። አሁን እነዚህ ሶስቱ አንድ ላይ መሆኑን አይተናል። እነዚህ ሶስቱ አንድ ላይ መሆናቸውን አይተናል አይደለ? ከዛ እዚህ ጋር ፌዝ የለም። ፌዝ አለ እዚህ ጋር ፌዝ የለም። ማድረግ እንችላለን ግን ፌዝ የለም። ቤዚክሊ እኛ የምናደርገው አሁን እዛ ሁለት ቢጫና አንዱ ምን ይሆናል? ሁለት ቢጫው አለ አይደለ? ከዛ ደግሞ እዚህ ጋር ደግሞ ሌላ ሁለት ቢጫና አንድ ቀይ አለ አይደለ? ሁለቱን ቢጫ ይኸው እነዚህን ስፕላይሲንግ እንስራ። ምን ይሆናሉ ማለት ነው? ኤልዋንና አገናኘን ይኸው አይደለ? ከዛ ኤልቱን አገናኘን አይደለ? ከዛ በነገራችን ትራቭለር የሚባሉ የኢንተርሚዲየቶቹ ናቸው። የቱዌው ከዛ ይሄው እነዚህን እንደዚህ አገናኘን። ከዛ ይሄኛው ቢጫ ከነሱ ጋር ነው የመጣው፣ ይሄ ቀይ ከነሱ ጋር ነው የመጣው አይደለ? ስለዚህ ኦልሬዲ እዛ ጋር ፌዝ አለ፣ እዛኛው ጋር ፌዝ አለ። ስለዚህ እቺን ሆልድ እናድርጋትና እቺን ፌዝ እዛ እንሰጠዋለን ማለት ነው። ፌዝ እዛ ይሰጠውና ይኸው ሪተርን እዚህ ጋር ፈልገን እዚህ ጋር እንሰጠዋለን ማለት ነው። ሪተርን ከነዚህ ውስጥ እንፈልገና ይሄ ሪተርን አገኘ፣ ሴንተሩ በራ። ከዛ ደግሞ እዚህ ኮሪደር ጋር እንምጣ። እዚህ ኮሪደር ጋር ስንመጣ እኚህ ሶስቱ አይ ቲንክ እነዚህ ሶስቱ ናቸው የሚሉት ከዛ እነዚህ አሉ አይደለ? ይሄ አንደኛውን ትራቭል እንስጣቸዋል። ሁለት ቀይ አለን አይደለ? ሁለት ቀይና አንድ ሰማያዊ አለ አይደለ? ሁለት ቀይ አንድ ሰማያዊ። ይሄው ትራቭል ሰጠው አይደለ? የቱዌው ማለት ነው። የቱዌው የኮሪደሩ ቱዌይ ነው አላልኳችሁ? ሴንተሩ ቱዌይ ነው ብያለሁ። አሁን ነው የገባኝ ነገር። እዚህ ጋር አሁን ገርቶ የቱዌይ አይደለ? የኮሪደሩ ሴንተር ማነው? ፌዝ እዛ ታገኛለች፣ ሪተርን ትሆናለህ አይደለ? ስለዚህ እዚህ ጋር ፌዝ የለም። ስለዚህ ሪተርን ትሆንና እቺ ምን እናረጋታለን?
ፌዝ ትሆናለች ማለት ነው። ፌዝ ደግሞ ኦልሬዲ ልከናል እዚህ ተርፍ ገመድ አገኘ። እቺ ተርፍ ገመድ መኝታ ቤቱ ስንገባ ምናልባት ልጠቅመን ትችላለች። ላልኩት ቦታ ልጠቅመን ትችላለች። ከዛ ቤዚክሊ እነዚህ አሁን ሁለቱ ምንድን ናቸው? ከየት ነው የመጡት? ከዛ ሰፈር ነው የመጡት አይደለ? ከዛ ሰፈር ነው የመጡት። ምንድን ናቸው? ትራቭል ናቸው። ትራቭል ሳይሆን ሲንግል እንትን ናቸው። ሲንግል ስዊቾች ናቸው። ምክንያቱም የኮሪደሩ ላይ ስፖት ካለ ለስፖት እና ደግሞ ለፕሮፋይል ላይቱ ሲንግል ስዊች እዛ ጋር ነው ያለው ማለት ነው። ቀይሆን እነሱንም አገኘንና ጨረሰ አይደለ ጋሽ ወሬ? እዛ እነዚህ ሪተርን ተብዮቹን አሁን እንፈልጋቸውና ሪተርናቸውን እየሰጠን እንዝጋ፣ ስራችንን እንቋጭ አይሻልም? እነዚህ ሁለቱ ያልታወቁት ናቸው። እችኛዋ በቃ ፌዝ እዛ ስላለ ጋፕ ትርፍ ሆነች ማለት ነው። ፌዝ እዛ ኦልሬዲ ልከናል፣ ጋፕ ትርፍ ሆነች። ስለዚህ ትራቨል እነዚህ ሁለቱ ኒውትራሎቹ ናቸው። አላ ሰብሰብካቸው እነዚህ ኒውትራል አይ ሶኬቶች ናቸው። ሶኬቶቹ ናቸው አልሰራናቸውም። ሶኬቶቹ አሁን ላይቲንግ ነው ትንሽ የሚከብደን። ላይቲንግ ነው ትንሽ ሰዓት ሊወስድ የሚችለው። ሶኬት ዝም ብሎ መቀጠል ብቻ። እነዚህ አሁን ደግሞ አሉ። እነዚህ አይ ቲንክ አሁን ከዚህ ላይ የፈቷቸው ናቸው። ሪተርን የሚፈልጉ ናቸው። ሪተርን እየፈለጉ ያሉ ናቸው። ሪተርን እንሰጣቸዋለን ማለት ነው። ወደ ዋናው ስራ ደግሞ ስንመጣ መኝታ ቤት ያለውን ነው የምነግርህ። መኝታ ቤት ስፖት አለኝ፣ ፕሮፋይል ላይት አለ፣ ሴንተር ላይት አለ። 3 ሪተርን አይደለ? ከዛ ደግሞ እንቀጥል። ኮሪደር ፕሮፋይል ላይት አለኝ፣ ስፖት አለኝ፣ ከዛ ደግሞ ሴንተር ላይት አለኝ። ጨረስኩ። 6 አይደለ? ሳሎን ቤት ፕሮፋይል አለኝ፣ ስፖት አለኝ፣ ሴንተር ላይት አለኝ። 9 ጨረስኩ አይደል? አሁን ምን ቀረኝ? አንድ ሪተርን ቀረኝ። ኪችን ነው ማለት ነው። ስለዚህ ኪችን የትኛው ነበረ? ከኪችን ይዘን የመጣ ነው። የኪችን ሪተርን እቺ ነች አይደለ? እሷን በአንዱ እንላክ። ገብቷል አይደለ? እቺ ናት። በዚህ ፌዝ ላኩኝ አይደለ? ጋሽ ብሬ ፌዝ በዚህ ኪችን ጋር ሄደልኝ። ከዛ አንዱ ተመላሽ ሰማያዊ ምን ይዞ ይመጣል? ሪተርን ይዞ ይመጣል አይደለ? አንዷን እንላካት። አንዷን ላኳት አይደለ? አንዷን ላኳት። ከዛስ ሌላ ደግሞ ሪተርን የሚፈልጉ እነዚህ አሁን እነዚህ ሁለቱ የበረንዳ አንዱ የስፖት ነው፣ አንዱ የስፖት ነው፣ አንዱ ደግሞ የምንድን ነው አንዱ የስፖት ነው፣ አንዱ ደግሞ የፕሮፋይል ላይት ነው። ለምን ለበረንዳ የት ጋር ነው ያሉት? እነዚህ እዛ ጋር ነው ያሉት ጋሽ ብሬ፣ እዛኛው ስዊች ጋር ነው ያሉት። ስለዚህ ሪተርናቸው እንላክ አይሻልም? እላይ ጋር ለመፈለግ እንዲመቸን ይኸው ሪተርን ትልካለህ። ችግር የለውም። እሺ ተመሳሳይ ስለሆነ ዝም ብለህ ለአንድ ነው የምትሰጠው። ከዛ በኋላ ያው ጽድት አድርገን ስንሰራው አሁን ለማግኘት ያህል ጽድት አድርገን ስንሰራው ጨርሰን ለመስራት እንላለን። ከዛ ደግሞ ከዚህ ከመኝታ ቤት የመጡ ደግሞ አሉ። እቺ ትርፍ ናት ያልኳት ናት። ከመኝታ ከዚህ የመጡ ደግሞ ስንት ሪተርኖች አሉ? 3 ሪተርኖች አሉ። እነዚህም ሁለቱም ሪተርን ነው የሚጠብቁት አይደለ? አንደኛው የሳሎን ትራቭል የተባለው ማለት ነው። ይኸው አንደኛው ይኸው እንደዚህ። ከዛ ስንት ቀረን? 3 ቀረን። 3ቱን እዚህ ይሄ ስፖት ስዊች ነው። ፌዝ እዚሁ ነው የሚያገኘው። ፌዝ እዚህ ሰጥቷል፣ የስፖቱ ማለት የዚህ ቤት። ይሄ ደግሞ እንትን ነው፣ አንድ ቱዌ ነው። ቱዌ የሴንተር ቱዌ ነው በሉት። ይሄ ደግሞ ፕሮፋይል ላይት አለ፣ የሱ የፕሮፋይል ላይት ቱዌ ነው በሉት። ከዛ ይሄ ቱዌ እዚህ ኮኔክሽን ቦክስ ከዚህ ጀርባ ኮኔክት አድርገን ጨርሰን መተን እዚህ ጋር ይዘናቸው መተን ከዛ ያ ቱዌ ከኮኔክሽን ቦክስ ሲመጣ እዚህ ጋር ምን ይሆናል? ኢንተርሚዲየት ይሆናል።
አይደል? አንድ ኢንተርሚዲየት አለን። እዚህ ጋርም ስንመጣ ሁለተኛ ኢንተርሚዲየት አለን አይደል? ከዛ ሶኬት አለን። ጨረስን ማለት ነው። ከዛ ደግሞ እዚህ ጋር ስንመጣ ፌዝ ከዚህ ጋር ከአንዱ ላይ ያገኛሉ። ከዚህ ላይ ፌዝ እንወስዳለን። ከሶኬቱ ላይ ፌዝ እንወስዳለን። ከዛ ይሰጣቸዋል ላይት ማለት ነው ለላይቶቹ። ከጨረስን እዚህ ጋር ሁለት ወይ ያለ አንድ ሶኬት አለ። ጨረስን። ይሄ ሶኬት እዛ ገብቷል፣ ሸንት ተሰርቷል። እዚህም ጋር አለ፣ እዚህም ጋር አለ። በቃ እዚህ ጋር ዲሽና ሶኬት አለ። ጨረስን። ያው እዚህ ጋር ኮኔክሽን ቦክሳችን እንደዚህ ፉል አድርገን ጨርሰናል። ጽድት አድርገን ማለት ነው። ያው ጠባብ ስለሆነች ነው እዚህ ጋር እቺኛዋ ሌላኛው ኮኔክሽን ቦክስ ነች። የላይ ተሪካል እዚህ ጋር ነው ሙሉ የሚያልቀው። ከዛ እዚህ ሳሎን እንመጣ ያው እዚህ ጋር በዚህ ምን እናበራለን? በኮሪደሩን እናበራለን። እዛ ጋር ደግሞ እናጠፋለን። እዚህ ጋር ሳሎን እናጠፋለን። እዚህ ጋር ደግሞ ሳሎን እናበራለን። እዚህ ጋር ሳሎን እናበራለን። ከዛ ሌላ ደግሞ ፕሮፋይል ላይት እና ስፖት ላይቶች አሉ። እነሱንም እዚህ ጋር ፌዝ መጥቶላቸዋል። ለየብቻቸው እናበራለን ማለት ነው። ይሄን ይመስላል ብሬከር ቦክሳችን ይችላል። አሁን ብሬከራችንን እየደረደረን እንሰራለን። ቦክሳ ምጣድ ባለ 25 አንድ 2 ባለ 16 2 ባለ 16 ባለ 16 ባለ 16 ሁለት ስንት ነው? 3 ማለት አይደል? ከዛ እዚህ ጋር ደግሞ ስንመጣ 2 ባለ 16 ሌላ አለ፣ 4 ባለ 16 እና 1 ባለ 25። ከዛ ቦይለር ባለ 20 ከዛ ደግሞ የምጣድ ሶኬት ባለ የኪችን ሶኬት ማለት የኪችን ሶኬት ባለ 16። ስለዚህ ባለ 16 4 ነበር የቆጠርነው 5 ሆነ ማለት ነው። 5 ባለ 16 እናዛለን፣ 1 ባለ 20 እናዛለን፣ 1 ባለ 25 ስንት ሆነ ማለት ነው? 7 አይደል? 7 ላይ ደግሞ ሜን ስንጨምር 8 ብሬከር እናዝና ሜን ማለት ይሄንን የሚቆጣጠሩበት ነው። ከቆጣሪ ገቢው መሰራት ነው። እንደረድራለን ማለት ነው። አሁን ደርድረን ፎ አድርገን ደግሞ እንወጣለን። ብሬከራችን እንደዚህ እንደረድራለን ማለት ነው። ብሬከር ስንደረድር ደግሞ ከትልቁ ወደ ትንሹ ነው የምንደረድረው። ለማገናኛ ያህል ደግሞ እንደዚህ አይነት ሸንት ምናምን ቀርቷል። ይሄ ድሮ የሚሰራ ሸንት ነው። ይሄ ቀርቶ ወደዚህ ወደ ፌዝ ባር ነው መጠቀም ያለባችሁ። ፌዝ ባሩን እዚህ ላይ ታስገባላችሁ፣ መደርደር ይሆናል ማለት ነው። እነዚህን ደግሞ እዚህ ስር መክተት ማለት ነው እና ስደረድሩ ከትልቁ ወደ ትንሹ። ከዛ ደግሞ እነዚህ ግራውንድ ላይ እዚህ ግራውንድ እዚህ ታስሯል። ግራውንድ ላይ ማሰር። ኒውትራሎቹ እንደምታዩቸው በአስባራችን ላይ አስረን ጨርሰናል። እነዚህ ደግሞ ፌዞች ናቸው። እነዚህ ግራውንዶች ናቸው። ይሄ ሜን ገቢያችን ነው። ሜን ገቢያችን ያው እዚህ ስር ገብቷል። ገብቶ እዚህ ላይ ይወጣል። ከዛ እነዚህ በባስባር ያገኛቸዋል። እያንዳንዳቸው ማከፋፈል ይጀምራሉ ማለት ነው፣ ለመኖሪያ ቤት ማለት ነው። ይሄን ይመስላል።